የህወሓት ድብቅ ቁማር የባለስልጣናት ልጆች በውጭ ሀገር ምቾት የገበሬው ልጅ ለጦርነት እሳት የፍትህና የእኩልነት ሽፋን ከጀርባ ያለው እውነተኛው የህወሓት ገጽታ ይፋ ማድረጉን ቀጥሏል። የድርጅቱ ከፍተኛ ባለስልጣናትና የጦር አዛዦች የራሳቸውን ልጆች በአውሮፓና በአሜሪካ በከፍተኛ ደረጃ አስተምረው በምቾትና በሰላም ሲያኖሩ የደሃውንና የገበሬውን ልጅ ግን የስልጣን ጥማቸውን ማርኪያና የእሳት ራት ለማድረግ በግዳጅ የማፈስ ዘመቻቸውን አጠናክረው ቀጥለውበታል። ከትምህርት ገበታቸውና ከስራ ቦታቸው በኃይል እየተወሰዱ ያሉት እነዚህ ወጣቶች የጥቂት ፖለቲከኞችን መንበር ለማስጠበቅ ሲሉ መጻኢ ዕድላቸውን እንዲጨልም ይደረጋል። የደሃው እናት እንባዋን እያፈሰሰች የባለስልጣናቱ ልጆች ግን በምዕራባውያን ሀገራት የወደፊት ህይወታቸውን ይገነባሉ። ይህ ግልጽ የሆነ የህዝብ ንቃትና ህገወጥ አፈሳ በአስቸኳይ ሊቆም ይገባል። የትግራይ ወጣት የፖለቲከኞች ስልጣን ማስረዘሚያ መሳሪያ መሆኑ አብክቶ የመማርና በሰላም የመኖር መብቱ ሊከበርለት ይገባል። የደሃው ልጅ ህይወት የስልጣን ቁማር አይደለም።